ይህን የመሰለ የራት ፕሮግራማችን እስካሁን ሳላሳያችሁ በጣም ያሳዝናል። በስመ አብ ኤርሚ የመጣ ቀን ማታ የነበረን የራት ቫይብ ዛሬ ማሳያችሁ ይሆናል። ይህን የመሰለ ቆንጆ ፕሮግራም በቃ የፕሮግራማችን ድምቀት እንዲሆን ያደረጉት እንግዲህ ሶኖ ሆቴሎች ናቸው። እኔ ምንም ምለው ነገር የለም ስለ ሶኖ ሆቴል። በቃ የነበራቸው ዲሲፕሊን፣ የዲኮሩ፣ የቡፌው ስርዓት፣ የምግቡ ጥፍጥና፣ የሰጡን ኮምፎርት እኔ እግዚአብሔርን በቃ የአባቴ ቤት ነው የመሰለኝ። ተው እንግዶቹ እንደዛው በጣም ኮምፎርት ዞናችን ነበረ። በቃ እንደምንፈልገው ሰርቪሱን ተሰጥቶን ደስ ብሎን የቆየንበት ኤሪያ ነበር። ሶኖ ሆቴሎች ቃላት የለንም ለእናንተ። በስማ አንድ የምላችሁ ነገር ቢኖር በምርጫዬ አልተሳሳትኩም። በቃ ሶኖ ሆቴል ለእንግዳ ሰርቪስ አንደኛ ናቸው። የምር የምነግራችሁና በጣም ያበደ ጊዜ ነበር ያደረግነው። ሙሉ ቲሙ እነ ኤርሚን በጣም ደስ ያላቸው ታይም ነበረ። በጣም ነው የምናመሰግነው። ሶኖ ሆቴል የትኛው ሆሳናው ስትመጡ ሶኖ ሆቴል ሆሳና ከተማ እምብርት ላይ ነው የሚገኘው። በወልቂጤ በኩል ስትገቡ ኢየሩሳሌም አደባባይ ጫፍ ላይ ሞሉ ላይ የተለያዩ ሱቅ ሰርቪሶች አሉ። ከዛ አንድ ሁለተኛ ሶስተኛ ፎቅ እየወጣችሁ ስትሄዱ ዳኒ ቪው ወይም ደግሞ ዳኒ ኖድልስ ሬስቶራንት አለ። ከዛ አራተኛ ፎቅ ላይ የሶኖ ሆቴል ሬስቶራንት ታገኛላችሁ። ከዛ ከፍ ስትሉ ኳሊቲያቸውን የጠበቁ ስታንዳርዳቸውን የጠበቁ የሩም ሰርቪሶችን ታገኛላችሁ ማለት ነው። የተለያዩ ሩሞች አሉ፣ ቪአይፒም ሩሞች አሉ ስትፈልጉ። ከዛ ደግሞ ከፍ ስትሉ የመጨረሻ ፎቅ 10ኛ ፎቅ ሰገነት ላይ ኤርሚ ላይቭ የገባበት ሆሳናን በሙሉ የምታዩበት ኤሪያ አለ። በቃ ሶኖ ሆቴል የሚነገር አይደለም፣ ለእንግዳ በጣም ተመራጭ የሆነ ቦታ ነው። ከስራ አካውንታቸውን ሜንሽን አደርጋለሁ። የገባችሁ ምንም ነገር ቡክ ማለት ይችላላችሁ። ሶኖዎች ከልብ ነው የምናመሰግነው። በጣም ማንረሳውን ታይም አሳልፈናል። ይመቻችሁ። የአራዳ ልጆች ሪፖርት ያደረጋችሁ